ሰላም ውድ ቤተሰቦች፣ ሰላማችሁ ይብዛ። በሀገር ውጭም በሀገር ውስጥም ያላችሁ የዓለም ፀሐይ ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? ያለው እግዚአብሔር ይመስገን። ዛሬ እንግዲህ ስለ አንዳንድ ነገሮችን ነው እስኪ በነገራችን ላይ ቡና እያፈላሁ ነው እና አንዳንድ ችግሮች አንዳንድ ክፍሎች ላንሰጡ እንደተቀጥታ እንዳንሰበራቱ ሁሉ ያመጣው መሰለህ። አብዝተን በቀረብናቸው ቁጥር አንዳንድ ሰዎች አብዝተን በቀረብናቸው ቁጥር በጭራሽ ከእነሱ የሚርቅ አይመስላቸውም። በጭራሽ እነሱን የሚመቱ አይመስላቸውም። ሁልጊዜ ደካማ የምንሆነው የሚመስላቸው። በነገራችን ላይ ደካማ የምንሆነው እኮ በጠንከር አቅቶን አይደለም። ደካማ የምንሆንበት የራሳችን መንስኤ አለ። ለምንወደው ሰው ስንል የምንወደውን ላለማጣት ብለን ደካማ እንሆናለን። ያ ደካማነታችን ደግሞ በጭራሽ የሚቀየር የማይመስላቸው አሉ። ነገር ግን ደግሞ በደንብ ይቀይሩናል። ጠንካራ አድርገው ድጋሚ ማንሰበር ሰዎች አድርገው እንጽ አድርገው ገንብተው ይሄዳሉ። እነዚያ ክፉ ሰዎች ማለት ነው። ውድ ሀገሬ ልጆች እውነት እኛ ደካሞችን ከመጀመሪያው ትላላችሁ። እውነት ግን ደካማነት እና የዋህነት እምነት በአሁኑ ሰዓት በተለይ በአሁኑ ዘመን ባለንበት ሰዓት አስፈላጊ ነው ብላችሁ ታስባላችሁ? እኔ እንደዛ አይታየኝም። በእርግጥ ክፉ ይሁኑ እያልኳችሁ አይደለም። ክፉ እንድትሆኑ እየነገርኳችሁ አይደለም። ክፋት ጥሩ አይደለም። ቢከፋ ቢለማም ቢጎዳም ቢጠቅምም ደግነት ይሻላል። ደግነት ይሻላል። ግን ደግሞ ራሳችንን በጣም እንጎዳለን። አብዝተን ደግ በሆንን ቁጥር አብዝተን በታገስን ቁጥር አንዳንድ ትዕግስቶች እኔ እንደራሴ ያስበው ከመጠን በላይ የታገስኩበት ቦታ በጣም ጥላቻን ፈጥሮብኝ ይሄዳል። በቀለም ቄምን በውስጤ ይፈጥርብኛል። ማንም ሰው በነገራችን ላይ ማንም ሰው ሊኖሩ ይችላሉ። የተወሰኑ በፐርሰንት የማይገለጹ ሰዎች ሊኖሩ ይችላሉ። ነገር ግን ማንም ሰው እንደኔ ሀሳብ ማንም ሰው ክፉ ሆኖ ተፈጥሯል ብዬ አላስብም። እንደኔ ማለት ነው። ክፉ ሆኖ የተፈጠረ ሰው የለም። ክፉ የሆነበት የራሱ የሆነ መንስኤ ይኖረዋል ብዬ አስባለሁ። የራሱ የሆነ ክፉ የሆነበት የራሱ የሆነ መንስኤ ይኖረዋል ብዬ አስባለሁ። አንዳንድ ሰው በቃ ሰውን ክፉ የሚያደርገው የራሱ የሆነ መንገድ ይኖረዋል። ገባችሁ? እና እንደኔ ግን ክፉ ሰዎች አመሰግናቸዋለሁ። በጣም ነው የማመሰግናቸው። ራሴን እንዳውቅ ወደ ራሴ እንድመለስ ራሴን እንድወድ ያደርጉኛል። በተለይ በስደት ዓለም የሚኖሩ ልጆች በስደት ዓለም ያለን የመዳም ቅመሞች ምን አለ መሰላችሁ ከራሳችን ሰው እናስቀድማለን። ይሄ በጣም ስህተት ነው። ነገን እኮ መድኃኒዓለም የሚያውቀው ነገን የፈጠረን አምላክ የሚያውቀው ነገን የሚያኖረን እሱ ነው። ዛሬን ግን መኖር አለብን። ዛሬ ደስተኛ ሳንሆን ዛሬ ራሳችንን ሳናስቀድም ዛሬ ለሰው ደስታ እየኖርን ዛሬን ላባችን ጠፍ አድርገን ሰው እያኖርን ነገም እንዴት እንደምንኖር ነው መድኃኒዓለም ያውቃል። በተቻላችሁ አቅም በህዝብ ወንድሞቼ በስደት ያላችሁ በተቻላችሁ አቅም ራሳችሁን አስደስቱ። የሚያስፈልጋችሁን ነገር አድርጉ። የሚያስደስታችሁን ነገር በሙሉ ካደረጋችሁ በኋላ ሌላው ትርፍ። ቅድሚያ ራሳችሁን ወደዱ። ራሳችሁን ስትወዱ ነው ሰው ሊወዳችሁ የሚችለው። በነገራችን ላይ ማለት ነው። እናንተ ሰው አስቀድማችሁ ለሰው በምትረዱ ሰዓት ሰዎች ምን እንደሚሉ ታውቃላችሁ? ምን እሷ ለራሷ ማትሆን እሷ እኮ የምትኖረው ለካሌ ነው። ለራሷ ማትሆን እሷ ምን ትጠቅማለች ነው የምንባለው። ገብቷችኋል አይደል? ስለዚህ ራሳችንን አስቀድመን በተቻለን ነገር ራሳችንን አስቀድመን ለራሳችን መኖርን እንለምዳለሁ። እንደኔ ሀሳብ ማለት ነው። እና እየቆላ ነው በነገራችን ላይ አርሄቡ እንላለን። የሀገራችን ባህል ወለየ ስትሆኑ ታውቁታላችሁ ስሜቱን። ወለየ አርሄቡ ይግቡ ቡና ጠጡ በመባል ይታወቃል። ምርጥ ማህበረሰብ ነው። ሌላው መጥፎ ነው እያልኩ አይደለም። እዚህ ጋር ግን ደግሞ ኦልሞስት ስለ ባህል ነው ማውራት የምችለው ስለማውቀው በጥቅሉ ማውራት የምችለው ስለ ራሴ ማንነት ስለሆነ ማለት ነው።
ወደ ራሳችን ስንመለስ የስደት ወንድሞቼ በስደት ላይ ስንኖር እንዳልኳችሁ ራሳችሁን ውደዱ፣ ከማንም በላይ ራሳችሁን ጠብቁ። የሚያስፈልጋችሁን ውስጣችሁ ልባችሁ የፈለገውን ነገር ለማድረግ ወደኋላ አትበሉ ይላለሁ ማለት ነው። እናንተ ደግሞ ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ምን ትላላችሁ? ዛሬ ፍላጎታችሁን ገዝታችሁ ዛሬ የሚያስፈልጋችሁን ነገር ትታችሁ ነገን ማሰብ ወይስ ዛሬ የሚያስደስታችሁን ነገር እያካሄዳችሁ ዛሬ የሚያስደስታችሁን ነገር እያደረጋችሁ በትርፍ ጊዜ ስለመጠናት እኔ እንደዛ ነው የሚያስደስተው። አሁን የምፈልገውን ነገር እያደረኩ ስለ ነገር ደግሞ መድኃኒዓለም ያውቃል። በእርግጥ ሙሉ በሙሉ አላስብም ማለት አይደለም፣ ግን ከዛሬ የተረፈኝ ነው ነገ ማሰብ የምፈልገው። ከዛሬ የተረፈኝ ነው ነገ ማሰብ የምፈልገው፣ ከዛሬ የተረፈ ነው ማለት ነው። ይህን ይመስላል ዜናችን፣ ይህን ይመስላል ዜናችን እና እህቶቼ በተቻላችሁ አቅም ራሳችሁን ተንከባከቡ፣ ራሳችሁን ውደዱ። በተረፈ ብላችሁ ፈልጌ ነው። ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። በተረፈ አዲስ ቶበሮች ጀማሪዎች ደግሞ ማለት ነው ጀማሪዎች እንበረታታ፣ እርስ በርሳችን እንተጋገዝ። ማንም መጥቶ እዚህ ጋር እኛን የሚያግዘን የለም። እርስ በርሳችን ነው መተጋገዝ ያለብን ማለት ነው። እና በርቱ፣ እንበርታ፣ ተያይዘን ወደፊት። ቅን ሆኑ፣ የዋህ አትሆኑ፣ ግን መልካም ሀሳቢ ሆኑ፣ መልካም አስቡ፣ ግን የዋህ አትሆኑ። የዋህ ለምግብ ማልበጃት ይባላል።